ኦኬ የመጀመሪያው ፎሬክስ ነው። ፎሬክስ ሃይሊ ሊኩዊድ የሆነ በጣም የሚንቀሳቀስ በተለይ ሜጆር እና ማይነር የምንላቸው ከረንሲዎችን ከለየን በኋላ በአለማችን ላይ በጣም ብዙ ሀገራት አሉ። እያንዳንዱ ሀገር የራሱ የሆነ ከረንሲ አለው። ሁሉም ከረንሲ ኢኳል የሆነ ቫልዩ የላቸውም። አንደኛቸው ከአንደኛቸው ቫልዩአቸው ይለያያል። ለዛም ነው የምንነግዳቸው። ነገር ግን እንደ አገራቱ የኢኮኖሚ ደረጃ ቮላቲሊቲውም የተለያየ ነው። ሶ ቮላቲሊቲው የተለያየ በመሆኑ ምክንያት ሜጀር ከረንሲ እና ማይነር ከረንሲ ብለን በሁለት እንከፍላቸዋለን ማለት ነው። በጣም የሚንቀሳቀሱ አሉ፣ ሎ የሆነ ስሎ ዳውን አድርገው የሚንቀሳቀሱ ፔሮች አሉ ማለት ነው። ሶ ስለዚህ እነሱን ከለየን በኋላ ሃይሊ ሊኩዊድ የሆኑትን እንለያቸዋለን። ምክንያቱም በጣም የሚንቀሳቀሱ ሲሆኑ ዴይ ትሬደር ከመሆን ጀምሮ ስካልፒንግ ከመሆን ጀምሮ እስከ ስዊንግ ድረስ ትሬድ ለማድረግ ምቹ ይሆናል ማለት ነው። ሴንትራላይዝ ናቸው እንደምናውቀው እና 24 ሰዓት ፐር ዴይ ማርኬቱ ኦፕን የሚሆንበት አቢሊቲ አለው ማለት ነው። ያ በምን አይነት መልኩ ነው 24 ሰዓት ኦፕን የሚሆነው ማርኬቱ የሚለውን በታይም ሲሪሳችን ላይ ዲቴል እናየዋለን። ሶ በሴንትራል ባንኮች በፋይናንሻል ኢንስቲትዩሽን እና ላርጅ ኮርፖሬሽኖች አማካኝነት ድራይቭ ይደረጋል። ፈንዳሜንታል የሆኑ ጉዳዮችም አፌክት ያደርጉታል ይሄንን ፎሬክስ ማለት ነው። ስለዚህ እንደዚህ አይነት ባህሪ ያለው ይሄ ማርኬት ላይ አይሲቲ ስትራቴጂን ዋይድሊ ወይም ደግሞ በስፋት ይተገበራል ማለት ነው። በጣም በብዙ ሪቴል ትሬደሮች ትሬድ የሚደረግበት ኮንሰፕት ነው ማለት ነው። እንግዲህ እዚህ ፎሬክስ ማርኬት ላይ አይሲቲን ይዘን ስንገባ ወይም ደግሞ ይሄንን በዚህ ኮንሰፕት አማካኝነት ስንሰራው የኦርደር ፍሎ እና የፕራይስ ኤኤምዲ የስማርት መኒ ኮንሰፕት እይታ ማለት ነው አፕላይ እናደርጋለን። ኤኤምዲ ማለት አኩሙሌሽን፣ ማኒፑሌሽን ኤንድ ዲስትሪቢዩሽን የምንላቸው ተርሞች ናቸው፣ አይሲቲ ተርሞች ናቸው። ዲቴል ወደ አይሲቲ ስትራቴጂ ኮንሰፕት ስንገባ ዲቴል የምናያቸው ጉዳዮች ናቸው። ይህንን ማርኬቱ ፎሬክስ በባህሪው እነኚህን በጣም እየተገበረ ስለሚያልፍ እንደ ህግ እንደ ኢንስቲቱሽናል ቤቨራቸው ይሄንን እንደ ህግ ይዘውት ስለሚሄዱ ኦርደር ፍሎ ፕራይስ አክሽኑን ኤኤምዲውን ተከትለን አይሲቲ ኮንሰፕትን እዛ ላይ አፕላይ በማድረግ ኢዚሊ ፕሪዲክተብል በሆነ ሁኔታ ማርኬቱን ላይ መሳተፍ እንችላለን ማለት ነው። እና በጣም ብዙ ሰዎች በጣም ብዙ ሪቴል ትሬደሮች እዚህ ላይ ይሳተፋሉ። ሪዋርዱም ከሌሎቹም በበለጠም በሚባል ደረጃ ስታብል ነው፣ ኮንቲኒየስ ነው ሪዋርዱ ማለት ነው። እና ረጅም ጊዜን ያስቆጠረ የፎሬክስ ማርኬት የፊያት ከረንሲው ረጅም ጊዜን ያስቆጠረ የማርኬት አይነት ነው ማለት ነው። ሶ ፋይናሊ አይሲቲ ስትራቴጂ የሚባለው እዚህ የማርኬት ታይፕ ላይ ፕሮፐርሊ ይሰራል ማለት ነው። ኦኬ ወደ ስቶክ ማርኬት ስንመጣ ስቶክ ድራይቭ የሚሆነው በኢንስቲቱሽናል ኢንቨስተሮች ነው። እንግዲህ ኢንስቲቱሽኑ የተሻለ ስቶኩ የተሻለ እንዲሆን ወይም ደግሞ ስትሮንግና ዊክነሱን የሚቆጣጠሩት እንግዲህ የኢንቨስተሮቹ ኢንፍሉዌንስ በሚያደርጉት ልክ ነው እና ይሄ ማክሮ ኢኮኖሚ ፋክተሮችን አፌክት ያደርጉታል፣ ድራይቭ ያደርጉታል ማለት ነው። ልክ እዛ ጋር ፎሬክስን እነማን ድራይቭ ያደርጉታል ከጀርባ ብለን ልክ እንዳልነውላ እዚህኛው ላይም ማክሮ ኢኮኖሚ ፋክተሮች አፌክት ያደርጉታል፣ ድራይቭ ያደርጉታል ማለት ነው። ፈንዳሜንታሊ ስናየው ማለት ነው። ሶ ቮላቲሊቲው ከፎሬክስ ከፍ ያለ ነው። ምክንያቱም ኒውሶች ዳይሬክትሊ በጣም ከፍ ባለ ሁኔታ አፌክት ያደርጉታል ማለት ነው ይሄንን ስቶክ ማርኬትን። ስለዚህ በባህሪ ደረጃ በማርኬት ቢሄቪየር ደረጃ ከፎሬክስ ቮላቲሊቲው ከፍ ያለ ነው። ሶ እዚህ ላይ አይሲቲ ስትራቴጂ አዳፕት ማድረግ እንችላለን። ፎከስ የምናደርግባቸው ቦታዎች ይኖራሉ። ለምሳሌ ልዩ እይታ የሚያስፈልጋቸው ዲማንድ ሰፕላይ ወይም ደግሞ ኦርደሮች የሚቀመጡበትን ቦታ ለይቶ በመጀመሪያ ማወቅ መቻል ጥሩ የሆነ የማርኬት ኤክስፔክቴሽን እንዲኖረን ከሚያደርገው አንደኛው ነገር ነው። ሌላኛው ሊኩዲቲ ዞኖች ናቸው። እነዚህ ሊኩዲቲ ባህሪው በደንብ የሚተገበርበት ቦታ ስለሆነ ማርኬት አይነት ታይፕ ስለሆነ ሊኩዲቲ ቫሊድ የሆኑ ሊኩዲቲዎች ኤሪያዎችን የመለየት ስኪል ካለን አሁንም ፕሮፐርሊ ፕሪዲክት የማድረግ ፕሮባቢሊቲያችን ከፍ ይላል ማለት ነው። ማርኬት ስትራክቸራችን ደግሞ
ራሱ አሴ ቴክኒካል የሚነግረን ጉዳይ አለ ማለት ነው። ፕሮግራሙ ሁለት ነው። አንደኛ የትሬንዱ የባይ የመሆን ነው ወይ ደግሞ የጨመረ ዋጋው የመሄድ ነው። ሌላኛው ደግሞ እየቀነሰ የመሄድ ነው። ሁለት አይነት ባህሪ ነው የሚኖረው ማርኬት በባህሪው በተፈጥሮ ማለት ነው። ኔቸር የማርኬት ኔቸሩን ስናወራ ይህንን ማርኬት ስትራክቸሩን በደንብ መረዳት በየትኛው ቦታ ላይ የትኛው ኪ ሌቭል ላይ ቤንድ እንደሚያደርግ ወይም ደግሞ ሪቨርስ እንደሚያደርግ እስከ የትኛው ድረስ ኮንቲኔሽኑ እንደሚቀጥል ማወቅ የምንችልበትን ሀሳብ ወይም ደግሞ ስኪል ከአይሲቲ ስለምናገኝ እዛ እነኚህን ተርሞች ይዞ ወደዚህ ወደ ስቶክ ማርኬት መግባት የተሻለ ፕሪዲክሽን እንዲኖረን ያደርጋል። ዊኒሬቱም የተሻለ የሚሆንበት አጋጣሚ ከፍ ያለ ነው ማለት ነው። ኦኬ ሶስተኛ ላይ ደረስን። ሶስተኛ ላይ አዲሱ የከረንሲ አይነት እንግዲህ ክሪፕቶ ከረንሲ ነው። በዚህ ክሪፕቶ ከረንሲ ማርኬት ላይ ቮላቲሊቲው በጣም ሃይ ነው። እንግዲህ እንደምታውቁት 24/7 ወይም ደግሞ ሳምንቱን ሙሉ ኦፕሬት ማድረግ የምንችለው አይነት የማርኬት አይነት ነው። ያ ማለት ከእሁድ እስከ እሁድ ድረስ ትራንዛክሽኑ አለ ወይም ደግሞ ማርኬቱ የመንቀሳቀስ ባህሪው ይቀጥላል፣ አይቆምም በቀን ውስጥ ለ24 ሰዓት። ስለዚህ ዲሴንትራላይዝድ ባህሪውን የምናውቅበት አንደኛው ሜትድ ነው። ሃይ ቮላቲሊቲ የሆነ ነው። እንግዲህ ባህሪዎቹን የማርኬቶችን ባህሪ ካወቅን ይሄንን ኮንሰፕት ይዘን ስንገባ ፍሌክስ መሆኑን የሚነግረን ኮንሰፕቱ ባህሪውን ከለየን የማርኬቱን በባህሪው መሰረት ትሬድ ማድረግ እንደምንችል ኢዝሊ ፕሪዲክት ማድረግ እንደምንችል ነው የሚነግረን ማለት ነው። ይሄ ክሪፕቶ ከረንሲ የሚባለው የማርኬት አይነት ማኒፑሌሽን የሚደረገው በሃይሊ ኢንፍሉዌንስድ በሆኑ ትንሽ ቁጥር ባላቸው ካምፓኒዎችና ፕሌየሮች ና ኢኮኖሚክ ፕሌየሮች አሉ ማለት ነው። በሀብት ደረጃ ከፍ ያለ ቦታ ላይ ያሉ ሌሎች ካምፓኒዎች ከዚህ ጋር ተያያዥነት ባላቸው ካምፓኒዎች በደንብ ኢፌክት ይደረጋል። ሌላ የኛም የሪቴል ኢንቨስተሮች ደግሞ አንድ አጠቃላይ የሪቴሎች የሚያደርጉት ተሳትፎ በራሱ እዚህ ማርኬት ላይ አፌክቱ ይታያል፣ እስከ መታየት ደረጃ ይደርሳል ማለት ነው። ሜጀር መደረግ የሚችልበት ደረጃ ይደርሳል። ያው ገቨርንመንቶችም እንግዲህ በተለያየ ሜቶድ ወይም በተለያየ አይነት ቫራይቲ ባለው ሁኔታ ነው እዚህ ላይ አፌክታቸው ማለት ነው። አንዳንዶቹ ኢቨን ህጋዊ በማድረግ ሂደትና ባለማድረግ ሂደት ለትራንዛክሽን በመፍቀድና ባለመፍቀድም ሂደት በራሱ አፌክቱ ከፍ ያለ ቮላቲሊቲ እንዲኖረው ከሚያደርጉ ጉዳዮች መካከል ነው ማለት ነው። ጠለቅ ያለ ትንተና የሚያስፈልገው የከረንሲ አይነት ነው። ነገር ግን እኛውን ፎርሙሌት የምናደርገው ወደ አይሲቲ ስትራክቸር ወይም ወደ አይሲቲ ኮንሰፕት እንዴት ነው ትሬድ የምናደርገው በዛ ኮንሰፕት ወደሚለው ስለሆነ ስለ ክሪፕቶ ከረንሲ ስለ ባህሪዎቹ ጠለቅ ወዳለው ሳይንሳዊ ትንተናዎች ውስጥ ላንገባ እንችላለን ማለት ነው። ስለ ስትራቴጂው ስለሆነ የምናወራው አይሲቲ ስትራቴጂ በዚህ በክሪፕቶ ማርኬት ላይ ይሰራል። የሚሰራበት ኤሪያዎች ምንድነው? ሊኩዲቲ ፑሎች አሉት በባህሪው የክሪፕቶ ከረንሲ በተለይ በጣም የሚንቀሳቀሱት ላይክ እነ ቢትኮይን እና የመሳሰሉት ትልቅ ሬት ያላቸው ክሪፕቶዎች ላይ በመንቀሳቀስ ሂደታቸው ላይ ይሄ ሊኩዲቲ ክሬት የማድረግ ሊኩዲቲ ቮይዶችን የመፍጠር ባህሪ ስላለው ሊኩዲቲ ሀሳብ ደግሞ ሲምፕል ቱ አይሲቲ ስትራቴጂ። ስለዚህ እሱን በመከተል ትሬድ እናደርገዋለን። ኦርደር ብሎኮችን ያው እንዳልነው ኦርደር ብሎኮቹ እንግዲህ ገንዘብ የሚገቡበትና ገንዘብ የሚወጡበት ወይም ደግሞ ዴማንድ ሰፕላይ ቦታዎችን የምናይበት ነው። ሌላኛው ፕራይስ ኢምባላንስ ነው። ስፓይክ የማድረግ በአንድ ጊዜ ወደ ላይም ይሁን ወደ ታች በፍጥነት የሚሄድ ባህሪ ስላለው ፕራይስ ኢምባላንስን የመፍጠር ባህሪ በተደጋጋሚ ታይባቸዋል። እነኚህ አላቸው ይሄ ባህሪ ቢሄቨር አላቸውና ፕራይስ ኢምባላንስ ደግሞ ምን አይነት ፍቺ እንዳለው አይሲቲ ስትራቴጂ በደንብ ስለሚያስረዳ ያንን በመከተል ትሬድ የማድረግ ኦፖርቹኒቲው ከፍ ያለ ነው በክሪፕቶ ከረንሲ ማርኬት ላይ ማለት ነው። ይሄ ሃይሊ ቮላቲሊቲ ያለው ይሄ ማርኬት በአጠቃላይ በአይሲቲ ስትራቴጂ ኮንሰፕት ትሬድ መደረግ የሚችል የማርኬት አይነት ነው ማለት ነው። አሁን ወደ አራተኛው
ማርኬት አይነት ደግሞ ስንመጣ ፊቸርስ ማርኬት ኦር ኮሞዲቲ የምንለው ማለት ነው። ፕሮዳክቶች አሉ እዚህ ላይ ናቹራል ማንሜድ ፕሮዳክቶች ይኖራሉ። ያው ሁሉም ቦታ ላይ ሃይሊ ቮላቲሊቲ ያላቸውን ካች ማድረግ ስላለብን በጣም የሚንቀሳቀሱ የሆኑ ነገሮችን ነው ከላይ የምናስቀምጠውና ማጆር የሆኑ ፔሮች፣ ማጆር የሆኑ ኮሞዲቲዎች፣ ሜጆር የሆኑ ስቶኮች፣ ቦንዶችን ነው የምንሰራባቸው ማለት ነው። ስለዚህ ጎልድን፣ ሲልቨርን እነኚህ የመሳሰሉ ነገሮች እንደ ቅደም ተከተል ከፊት ለፊት ልናስቀምጣቸው እንችላለን ማለት ነው። እነኚህ ፊቸርስ ማርኬት ሃይሊ ኢንፍሉዌንስድ የሚሆኑት በማክሮ ኢኮኖሚ ዴታ፣ በኮሞዲቲ ፕራይስ፣ በግሎባል ኢኮኖሚክ ትሬንድ ሃይሊ አፌክት ይደረጋሉ ማለት ነው። ያ ማለት በብዙ አገራት የምርት ሂደታቸው የምርት መጠናቸው ቢለያይም ብዛት ባላቸው ሀገራት እነኚህ ምርቶች ስላሉ የአቅርቦትና የመግዛት ፍላጎት ባለው ልዩነት በጣም ትልቅ ኢፌክት ይፈጥራሉ። እነ ጎልድ፣ እነ ሲልቨር፣ ፊውል ሊሆን ይችላል፣ ጋዝ፣ ሌሎችም ነገሮች ማለት ነው። እነዚህ በማክሮ ኢኮኖሚው ዴታ በጣም ሃይሊ አፌክት የሚደረጉ ናቸው። ሶ አይሲቲ ስትራቴጂ በፊቸር ወይም ፓርቲኩላሪ ጎልድ ሲልቨር ላይ አፕላይ እናደርገዋለን ወይም ደግሞ ይሰራል ማለት ነው። በሊኩዲቲው ላይ በመመስረት ኢኒሽናል ኢንፍሉዌንሶችን ኢኒሽናል ቢሄቨሮችን ከኋላ ያሉትን ማለት ነው ባክግራውንድ ላይ ይሄንን ድራይቭ የሚያደርጉት የነሱ የአሰራር የአልጎሪዝም አሰራር ሂደት ላይ ቤዝድ በመሆን ይሄንን ማርኬት ትሬድ ማድረግ ለአይሲቲ ስትራቴጂ ኢት ኢዝ ፖሲብል ነው ማለት ነው፣ ይቻላል ማለት ነው። እና አራተኛው የማርኬት አይነት የፊቸርስ ነው። ሃይል ኢንፍሉዌንስድ ነው፣ በጣም የሚንቀሳቀስና ቮላቲሊቲ ያለው ነው ማለት ነው። ምክንያቱም እነኚህ ወርቅ ወይም ደግሞ ሲልቨር ሌሎችም ኦይሎችን ካየናቸው ትልቅ የሆነ ዲማንድ ሰፕላይ በዓለም ላይ ያላቸው የኮሞዲቲ ታይፖች ናቸው ማለት ነው። ወደ አምስተኛው ስናልፍ ኢንዲሲስ ወይም ስቶክ ኢንዲሲስ እናገኛለን ማለት ነው። ኢንዲሲስ ለምሳሌ ኤስኤንዲፒ 500 ናስዳቅ ሊሆን ይችላል። ለምሳሌ እዚህ ጋር ከላይ እንደምታዩት ፍላግ ላይ ዩኤስ30 ያለ ናስዳቅ 100 ዩኤስ30 30 በጣም ትላልቅ የሆኑ ካምፓኒዎች አንድ ላይ በመሆን 100 ትላልቅ ካምፓኒዎች አንድ ላይ በመሆን 500 ትላልቅ ካምፓኒዎች አንድ ላይ በመሆን ለምሳሌ ናሽናል አሶሲዬሽን ኦፍ ሴኩሪቲ ዲለር አውቶሜትድ ኦኬቴሽን የሚባለው ወይም ናስዳቅ ማለት ነው የብዙ ካምፓኒዎች ስብስብ ነው። ባስኬት ኦፍ ስቶክ ነው የሚባለው እና ይሄ ማርኬት ባህሪው የመንቀሳቀስ ባህሪ ያለው ነገር ግን ማርኬቱ ስቶክ ማርኬት የኦፕኒንግ ስታይሉ ግን ከሌሎቹ ይለያል ማለት ነው። ታይም ዞን ላይ ቤዝድ ሆነ ስንሰራው የኢንዲሲስ የራሱ የሆነ የታይም ሊሚት እንትን ኦፕሬሽን ታይም ኦፕሬሽን ስታይሉ የራሱ የሆነ አለ። እሱ ላይ ቤዝድ መሆን ያስፈልጋል ማለት ነው። አይሲቲ ስትራቴጂ ኢንዲሲስ ላይ ይሰራል። ኮሪሌሽን ዊዝ ኦቨርኦል ማርኬት ሴንቲሜንት ኤንድ ኢንስቲቱሽናል አክቲቪቲ ላይ ያለውን ባህሪ በጠቅላላ ሌሎች ያየናቸው የማርኬት አይነቶች ላይ ያለው የኢንስቲቱሽናል ቢሄቪየር በጠቅላላ እዚህ ላይ ስላለ ከሌሎች ኮሪሌትድ ከሆኑ ነገሮች ጋር በማገናኘት ያው ኤስኤምቲ ወይም ደግሞ ስማርት መኒ ቴክኒክ የምንለውን ነገር በመጠቀም ጭምር ትሬድ ማድረግ እንችላለን ማለት ነው። እነኛ አይሲቲ ላይ የጠቀስናቸው ተርሞች አብዛኞቹ ሊኩዊዲቲ ሊሆን ይችላል፣ ኢምባላንስ፣ ሌሎችንም እዚህ ማርኬት ባህሪ ላይ ስላሉ ተርሞቹ ባሉበት ቦታ ብሎ ደግሞ አይሲቲ ኮንሰፕቱ አፕላይ መደረግ ስለሚችል ይሄንንም በአይሲቲ ትሬድ ማድረግ እንችላለን ማለት ነው። እንደዚህ እንግዲህ አይሲቲን ኮንሰፕት ይዘን ስንገባ እዚህ ማርኬት ላይ ሊኩዲቲ ፑል ኦርደር ብሎኮቹን ቅድም እንደገለጽኩላችሁ እነኚህን በነገራችን ላይ እነኚህን ተርሞች እያንዳንዱ ማርኬት ላይ በፕራክቲካሊ ላይቭ ቻርት ከፍተን እያንዳንዱ ተርም ምን እንደሚመስልና ምን እንደሚያደርግ አንደኛው ተርም አፕን ሲሆን ወይም ደግሞ ራሱን ፕሪንት ሲያደርግ ቀጥሎ ምን ሊፈጠር እንደሚችል እንዴት ፕሪዲክት እንደምናደርግ የምናየው ይሆናል ወደፊት ባሉት ቪዲዮዎች ላይ ማለት ነው።
ሌላኛው ማርኬት ስትራክቸር አሉ በሜጀር በሆኑ ኢንዲስትሪ ለምሳሌ ዩኤስ 30 ሊሆን ይችላል፣ ናስዳቅ 100፣ ኤስኤንፒ 500 ሊሆን ይችላል። ማርኬት ስትራክቸር ፎሎ ያደርጋል። ትሬንዱን በማርኬት ስትራክቸር ራሱ ማወቅ የሚቻልበት አይነት የማርኬት አይነት ነው ማለት ነው። ሶ እነኚህን ተርሞች በመከተል አይሲቲ ኮንሰፕትን እዚህ አይነት ማርኬት ላይ አፕላይ ማድረግ እንችላለን ማለት ነው። ቮላቲሊቲው ቲፒካሊ ሎወር ዛን ኢንዲቪጁዋል ስቶክ ነው። ያው ከኢንዲቪጁዋል ስቶኮች እንግዲህ ኢንዲሲሱ ያው ሎወር ነው። እንግዲህ የቮላቲሊቲያቸው መጠን እንግዲህ ከአንደኛቸው ማርኬት ስታይል ወይም የማርኬት አይነት ሌላኛው በጣም የተለያየ ነው። ኢን ተርምስ ኦፍ ታይምም ሊሆን ይችላል፣ ሲዝን ቤዝ ሊሆን ይችላሉ። ስለዚህ ስታብል የሆነ አፕላይንግ ቴክኒክ እንድንጠቀም የሚያግዙ ናሉ ማለት ነው። አሁን አንዳንድ ጊዜ አንዳንድ የማርኬት ባህሪያት ሎ የሆነ ቮላቲሊቲ ሲኖራቸው የጊዜ ገደቡ ወይም ደግሞ አፕላይ የምናደርገው ነገር ስታቢሊቲው ረዘም የማለት አንዳንድ ደግሞ በጣም ፈጣን ሲሆኑ ደግሞ በጣም ቮላቲሊቲ ሲኖራቸው ደግሞ ያው ጥድፊያ የበዛበት አይነት ወይም ደግሞ በጣም በአጭር ሰዓት በአጭር ደቂቃዎች ውስጥ የሚከናወኑ አክሽኖች የበዙበት አይነት የስትራቴጂ አይነት ይሆናል ማለት ነው። ይሄ ማለት የማርኬቶቹ ቢሄቪየር ወይም ደግሞ ባህሪያቸው ላይ ቤዝድ ሆነን ትሬድ ስናደርግ የምንረዳው ነው ማለት ነው። ኦኬ ሌላኛው ቦንድ ነው። ቦንድ የምታውቁት እንግዲህ ስታብል የሆነ ሌስ ቮላቲሊቲ ያለው ከሌሎች ከፎሬክስ ለምሳሌ ከክሪፕቶ ከኮሚዲቲ ምናምን አንጻር ስናየው ሌስ የሆነ ቮላቲሊቲ ወይም ደግሞ ስታብል የሆነ አንድ ቦታ ላይ የመቆየት ባህሪ ወይም ደግሞ በጣም በፍጥነት ራሱን ኤክስፓንድ ወይም ስፓይክ የማድረግ ባህሪ የማይታይበት አይነት የማርኬት አይነት ነውና እንግዲህ በኢንተረስት ሬት፣ ሴንትራል ባንክ ፖሊሲ፣ ኢኮኖሚክ ኮንዲሽን ምናምን እነኚህ አፌክት ያደርጉታል ቦንድን እንዲንቀሳቀስ ፋንዳሜንታሊ ከኋላ እንዲንቀሳቀስ የሚያደርጉት ባህሪዎች ናቸው። ኢንቨስተሮች በዚህ በቦንድ ማርኬት ላይ ኢንቮልቭ ሲያደርጉ ሃይውን ዶሚኔት ያደርጉታል በሃይሊ ማለት ነው። ያው ሪቴሎች ደግሞ ያው በተወሰነ መልኩ ኢንቮልቭ ያደርጋሉ። ያው ቦንድ ኮንትራክት ስለሆነ የምንገዛው ያው በቀረበልን ነገር ያው ሁሉም ሰው ኢዚሊ መሳተፍ ስለሚችል ማለት ነው። ያው ወደ ሪቴል ጉዳዩ የወረደው ማለት ነው። እንደዚህ አይነት የማርኬት ባህሪ ላይ አይሲቲ ስትራቴጂ መጠቀም ይቻላል። ለምሳሌ ሊኩዲቲ ዞኖችን በመለየት ኢንስቲቱሽናል አክቲቪቲውን በማየት ቢሄቪየሩ ማለት ነው። ቢሄቪየሩ ማለት አይሲቲ ስትራቴጂ ቤዝድ ራሱን ቤዝ ያደረገበት ሜትሮሎጂ ማለት ነው። እዚህ ኤሪያ ላይ ቤዝ በመሆን እንዲሁም ደግሞ ኢኮኖሚክ ፋክተሮችን በማየት ሴንትራል ባንክ ፖሊሲዎችን እና ሌሎችም እዚህ ላይ አፌክት የሚያደርጉ ነገሮችን ኢንተረስት ሬትን የመሳሰለ ነገርን በማየት ሞር ኦዲት እንደሆነ ፎሎ ኢዚሊ ፕሪዲክት ማድረግ ይቻላል ማለት ነው። ይሄ ሌላኛው የማርኬት ባህሪ ነው። ስለዚህ እስካሁን ባየናቸው ማርኬቶች ውስጥ አይሲቲ ስትራቴጂ ኮንሰፕት እንደየቢሄቪየራቸው እንደየባህሪያቸው ራሱን ፍሌክስ አድርጎ በየተርሙ በያዛቸው ባሉት ተርሞች አፕላይ መደረግ እንደሚችል ነው ያየነው ማለት ነው። እሺ ሌላኛው ደግሞ ማርኬት ታወርስ ነው። ማርኬት ታወር እንግዲህ በየማርኬት ታይፖቹ የተለያየ አይነት የሰዓት ቮላታይል የሚሆንባቸው ሰዓቶች ይለያያሉ፣ ሴሽኖቻቸው ይለያያሉ። ማርኬት ኦፕኒንግ ታይማቸው እንደ የታይም ዞናቸውም ይለያያሉ ማለት ነው። ስለዚህ እንደ ቢሄቪየራቸው እንደ አንደኛው የቢሄቪየራቸው ኮምፖነንት እንቆጥረዋለን ማርኬት ታወር የሚለው ማለት ነው። ፎሬክስ ማርኬት 24/5 በሳምንት 5 ቀን በቀን ለ24 ሰዓት ኦፕን ነው። ክሪፕቶ በቀን ለ24 በሳምንት ለ7 ቀን ኦፕሬት ማድረግ ይቻላል ማለት ነው። ይሄ እንግዲህ በሳምንቱ ሙሉ ትሬድ የማድረግ ኦፖርቹኒቲ እንደሚሰጠን ይናገራል። ነገር ግን ፎሬክስ ያው በባንኮች ስለሆነ ትራንዛክሽኑ አውተንቲኬት የሚሆነው ወይም ደግሞ ትራንዛክሽኑ በእነሱ ኦፕሬት የሚደረግ ስለሆነ እንግዲህ በእነሱ ታይም በሚሰሩበት ሰዓት በሚሰሩበት ቀን ነው ማለት ነው። ኢቨን
ሆሊዴዎች ሲኖሩ እንደውም የፎሬክስ ማርኬት የሚዘጋበትም አጋጣሚ ብዙ አለ ማለት ነው። የናሽናል ሆሊዴይስ ኢንተርናሽናል ሆሊዴይስ ሲሆኑ ኢቨን ባንክ ሆሊዴይስ ሲሆኑ ይዘጋሉ ማለት ነው። ያ ማለት ባንኮች ኦፕሬሽናቸው ኦን በሚሆንበት ሰዓት ነው ማለት ነው ማርኬቱ አቬለብል የሚሆነው። በተረፈ ግን ክሪፕቶ ከባንክ ሲስተም ውጪ ስለሆነ 24 ሰዓት እና በሳምንት ለ7 ቀን ኦፕሬሽኑ ክፍት ነው ማለት ነው። አሲቲ ስትራቴጂ በፎሬክስ ላይ ያው ኢንስቲቱሽናል አክቲቪቲው ላይ ፎከስ ያደርጋል ወይም ደግሞ ማጠቃለያው ነው አሁን የምናየው ያለው። ኢንስቲቱሽናል አክቲቪቲ ማለት ከጀርባ ሆነው ፕራይመሪሊ ድራይቭ የሚያደርጉት ይሄ ማርኬት ማለት ነው። ስለዚህ እነኚህ ኢንስቲቱሽናል አክቲቪቲያቸው አክቲቭ የሚሆኑበት የራሳቸው ሰዓት አላቸው ማለት ነው። ሰዓት አላቸው። ያ በዛን ሰዓት ምን እንደሚያደርጉ በየትኛው ሰዓት በየትኛው ሴሽን ምን አይነት ባህሪ እንደሚያሳዩ የተቀመጠለት ቴምፕሌት አለ ማለት ነው። እና በዛ መሰረት እነሱ አክቲቭ በሚሆኑበት ሰዓት ላይ ፎሬክስን በአይሲቲ ስትራቴጂ ገብተን አክሽን የምንወስድበት ነው ማለት ነው። ሌሎችንም ልክ እንደዛው ለምሳሌ ስቶክ እና ሌሎች ፊቸርስ ወይም ሌሎችም በተመለከተ ኦፕኒንግ ሀወራቸው ለምሳሌ አሜሪካን ስቶክ ማርኬት ኦፕኒንግ የሚሆንበት በኒውዮርክ ታይም የራሱ የሆነ ሰዓት አለው እና በዛን ሰዓት ላይ ማርኬት ኦፕን በሚሆንበት ሰዓት ላይ ከሆነበት ጀምሮ ባህሪው የተቀየረ ወይም ደግሞ እኛ ፕሪዲክት የምናደርግበት ሲስተም ከእሱን ኦፕኒንግ ታይሙን ቤዝ ያደረገ ሊሆን ይችላል ማለት ነው። ያ ማለት ኦፕኒንግ ታይም ዴይሊም አለው፣ የሳምንቱ ኦፕኒንግ አለ፣ የወሩ አለ እያለ ይቀጥላል ማለት ነው። እነኚህ ኦፕኒንግ ታይሞች ላይ ያለው የማርኬት አክሽን እንደ ሪፈረንስ የምንጠቀምበትም አይነት የሞዴል አይነትም አለ ማለት ነው በአይሲቲ ውስጥ ሰው። ስለዚህ ማርኬት ላይ ሃወር ወይም ማርኬት ታይም በጣም በጣም ወሳኝ ነገር ነው ማለት ነው። ማርኬት እኛ ትሬድ የምናደርገው በባለፈው ቪዲዮ እንደገለጽኩላችሁ ታይምን ነው እና የፕራይስ ዲፍረንስ ያለው በታይም ውስጥ ነው በፕሌስ አይደለም። እና ታይም በጣም ትልቅ ወሳኝ የሆነ ስፍራ ይዛል ማለት ነው ከፕራይሱ ባልተናነሰ። ስለዚህ እኛ ትሬድ የምናደርገው ታይምንና ፕራይስን ነው ማለት ነው በአይሲቲ ኮንሰፕት። ፈንዳሜንታል ቨርስ ፕራይስ አክሽን እንግዲህ ፈንዳሜንታል የሆኑ አናላይሶች አሉ። በቴክኒካል ወይም ፕራይስ ባደረገው አክሽን ወይም ደግሞ በፊት በሰራው አክሽን ላይ ቤዝ ሆነን ደግሞ የፊት ለፊቱን መገመት ወይም ደግሞ ቴክኒካል አናላይስ መስራት አለ ማለት ነው። እነዚህ አይነት ሁለት አይነት አናላይሶች አሉ። ፎሬክስ ፊቸር ኢንዲሲስ ኢንፍሉዌንስድ የሚሆኑት በግሎባል ማይክሮ ኢኮኖሚ እንደሆነ ይታወቃል። በሴንትራል ባንክ ፖሊሲ፣ በኢንትረስት ሬት ሊሆን ይችላል፣ በሌሎችም ኒውሶች ወይም ደግሞ ፋንዳሜንታል በሆኑ አናላይሶች ኢንፍሉዌንስ ይደረጋል። ይሄን እናውቃለን፣ አይሲቲ ትሬደርም እናውቃለን። ነገር ግን ወደ አይሲቲ ኮንሰፕት ስንመጣ ግን ኢንስቲቱሽናል ፕራይመሪ ድራይቨሮቹን የማርኬቱን ድራይቨሮችን ቤቨር ላይ ቤዝድ ነው ወይም ደግሞ እነሱን እንደ ፋውንዴሽን አይተን ነው የነሱን ሜቶዶሎጂ እንደ ፋውንዴሽን አይተን ነው ትሬድ የምናደርገው ስንል የነሱ ቤቨር ማለት ፈንዳሜንታሊ ያላቸው ዴታ ማለት ነው። ናዘር አንድ እኛ ኢንስቲቱሽኖችን ፎሎ አደረግን ማለት በእነሱ በኩል ፈንዳሜንታል የሆነውን ኢፌክት የሚያደርገውን ነገር እየተከተልነው ነው እንደማለት ነው። ስለዚህ ከፈንዳሜንታልም ውጪ ልንሆን አንችልም ማለት ነው። እነሱ ፈንዳሜንታሊ የሚያገኙትን ደግሞ ፈንዳሜንታሊ ክሬት የሚያደርጉትን ዴታ ተጠቅመው ማርኬቱን ድራይቭ ያደርጉታል። እኛ ደግሞ የነሱ ማርኬቱ ላይ የሚያደርጉትን አፕላይ የሚያደርጉትን ቢሄቪየር ደግሞ ሳይንቲፊክ በሆነ ሁኔታ ደግሞ ተንትነን አናላይዝ አድርገን የነሱን ዱካን እንከተላለን ማለት ነው። የኢንስቲቱሽኖችን የሪቴል ትሬደሮችን ኮንሰፕት ሳይሆን የኢንስቲቱሽናል ትሬደሮችን ወይም ደግሞ የአልጎሪዝሙን የኢንስቲቱሽኑን ቢሄቪየር ተከትለን ትሬድ እናደርጋለን። ይሄ ከሌሎቹ ስትራቴጂዎች ለየት የሚያደርገው አንደኛው ባህሪው የኢነር ሰርክል ትሬደር ይህ ነው ማለት ነው። አይሲቲ ስትራቴጂ ፎከስ ኦን ፕራይስ አክሽን ኤንድ ኢንስቲቱሽናል ቢሄቪየር የሚለው የሚሰመርበት ሀሳብ ነው ማለት ነው። ወደዚህ ወደ አይሲቲ ስትራቴጂ ስንመጣ ኢንስቲቱሽናል ቢሄቪየር የምንለው ኢንስቲቱሽኖቹ የሚከተሉት ጉዳይ ወይም ዴታ ፈንዳሜንታል የሆነውን
ነው። አሁን እዚህ ጋር አጽንኦት ለመስጠት ነው ደግሜ የምነግራችሁ። ኢንስቲትዩሽኖቹ ፈንዳሜንታል የሆነውን ዴታ ይከተላሉ። እኛ የእነሱን ቤቨር ስለምናውቀው ቴክኒካል፣ ስለዚህ እኛ ዞረም ከፈንዳሜንታል ውጪ ልንሆን አንችልም ማለት ነው፣ አንሆንም ማለት ነው። ኦኬ ኮንክሉዝ እናድርገው እናጠቃለውና አይሲቲ ስትራቴጂ ሃይሊ አዳፕትድ የሆነ የኮንሰፕት አይነት ነው ማለት ነው። ስለዚህ ራሱን ፍሌክስ የሚያደርግ ነው። በጣም ተርሞች ብዙ ናቸው። ከነኛ ተርሞች መካከል አንደኛው የማርኬት አይነት ላይ እነኛ ተርሞች አፕላይ ይደረጋሉ ማለት ነው። ስለዚህ ሁሉም ተርሞች ሁሉም ማርኬት አይነቶች ላይ አፕላይ ይደረጋሉ ማለት አይደለም። ምክንያቱም ቮላቲሊቲያቸው የተለያየ ነው። ኦፕኒንግ ታይማቸው ኢቨን የተለያየ ነው። ብዙ ነገር ይለያያል። አሁን ቦንድን ከፊቸር ወይም ደግሞ ከኢንዲሲስን ፎሬክስን ኢቨን ከክሪፕቶ የሚለያቸው የማርኬት ቤቨር አለ፣ ባህሪ አለ። ነገር ግን እዛ ፎሬክስ ላይ የተገበርናቸው ሁሉም አይሲቲ ስትራቴጂ ተርሞች በጠቅላላ አንድም ሳይቀሩ ክሪፕቶ ላይ እንደግማቸዋለን ማለት ሳይሆን እንደየቤቨሩ ፍሌክስ ስለምናደርገው አዳፕቲቢሊቲው ከፍ ያለ ነው። የአይሲቲ ስትራቴጂ አዳፕቲቢሊቲው ከፍ ያለ ነው ማለት ነው። እንደየባህሪው የማርኬቱን ባህሪ ከተረዳን አፕላይ ማድረግ በጣም ቀላል ሊሆን ይችላል ማለት ነው፣ ይሆናል ማለት ነው። ኦኬ እና ይሄ አይሲቲ ስትራቴጂ በጣም ሃይሊ ሊኩዊድ በሆነ ማርኬት ላይ የመስራት ነገሩ ከፍ ያለ ነው። በጣም ሊኩዊድ የሆነ ማርኬት ነው ማለት በጣም ቮላቲሊቲ ነው፣ ይንቀሳቀሳል። ምክንያቱም በመንቀሳቀስ ሂደቱ ላይ ነው ሊኩዊዲቲ ግራፕ የሚያደርጉት ማለት ነው እነኛ ኢንስቲትዩሽኖቹና ይሄ ባክግራውንድ ላይ ድራይቭ የሚያደርጉት አካላት ማለት ነው። ሶ በጣም በሚንቀሳቀሱ አይነት የንግድ አይነቶች ላይክ ክሪፕቶ፣ ፎሬክስ፣ ፊቸር ሊሆን ይችላል፣ ኢንዲሲስ፣ ሌሎችም ስቶክ ሊሆን ይችላል። እነኚህ በጣም በሚንቀሳቀሱ ሜጀር የሆኑ ማለት ነው። ከነኚህ መካከል ሜጀር የሆኑ አሁን ከፎሬክስ ሜጀር የሆኑ ፎሬክስ ፔሮች፣ ከፊቸርስ እንደዛ በጣም ሜጀር የሆኑ ኮሞዲቲዎች ሊሆን ይችላሉ። ከኢንዲሲስ በጣም ሃይሊ ቮላታይል የሆኑ ካምፓኒዎች ሊሆን ይችላሉ ማለት ነው። እና በእነኚህ በጣም ማኒፑሌሽን እና ይሄ ዲስትሪቢዩት የመደረጉን ነገር በጣም ከፍተኛ ስለሆነ በአይሲቲ ስትራቴጂ ትራክ ለማድረግ ቤስት ዌይ ማለት ነው። ክሪፕቶ ከረንሲ እንግዲህ እንደምናውቀው ሞር ቮላቲሊቲ ወይም ደግሞ ስፔኩሌት የሚያደርግ የማርኬት ባህሪ ነው ያለው። ሶ እንግዲህ ከሌሎቹ ትንሽ ለየት የሚያደርገው ዲሴንትራላይዝድ ነው። አፌክት የሚያደርጉት አካላት እንግዲህ ከአራቱ መደቦች ካልናቸው የተወሰነ ልዩነት አለው። እንግዲህ የክሪፕቶ ከረንሲ ሳይንስ ትንሽ ከሌሎች ማርኬቶች ለየት ያለ ነውና አጀስትመንት ይፈልጋል ማለት ልክ ፎሬክስ ማርኬት ላይ አፕላይ ያደረግነው ነገር በሊትል አጀስትመንት ክሪፕቶ ላይ ትሬድ ማድረግ እንችላለን ማለት ነው። ፎር ኤግዛምፕል ትሬድ ኢንተሪ የምንገባበት ቦታ ላይ ያለው የኢንተሪ የኛ ቼክ ሊስታችንና ቢያዛችንን ዊክሊ ቢያዛችንን ዴይሊ ቢያዛችንን ወይም ደግሞ የአመቱ ቢያዛችንን የወሩ ቢያዛችንን የምናውቅበት መንገድ እንደማለት ነው። ስለዚህ ማወቅ እንችላለን በአይሲቲ ቢያዛችንን ዴይሊ ጀምረን ወይም ደግሞ እኛ ትሬድ ማድረግ በሚመቸን ታይም ፍሬም ውስጥ የማርኬቱ የመንቀሳቀስ አዝማሚያው ወዴት ነው የሚለውን ማወቅ እንችላለን። ልክ ወደ ኢንተሪ ታይማችን ስንመጣ ደግሞ የምንጠቀማቸው የራሱ የሆነ የክሪፕቶ የኢንተሪ ታይፖች ይኖራሉ፣ ሞዴሎች ይኖራሉ ማለት ነው። በጣም ብዙ አይነት ሞዴሎች አሉ። ከነኛ መካከል ለክሪፕቶ የሚመቸው ሞር ለቮላቲሊቲ ለሆነ ማርኬት የምንጠቀምበትን አይነት ሞዴል ይሆናል ማለት ነው። እና ያን ክሪፕቶን እንደምሳሌ ያነሳነበት ምክንያት ባህሪያቸው የማርኬቶቹ ባህሪ የተለያየ ስለሆነ በይበራቸው ይህንን ኮንሰፕት ፍሌክስ አድርገን ከዛ ማርኬት ባህሪ ጋር አዳፕት አድርገን መስራት እንችላለን ማለት ነው። ስለዚህ በባህሪው ፍሌክሲቢሊቲ ስላለው ብዙ ተርሞችን በውስጡ ስለያዘ እና የተሻለ ከሪቴል ትሬዶች ከሚጠቀሟቸው ስትራቴጂዎች የተሻለ እይታ እንዲኖረን ስለሚያደርግና ባክግራውንድ ላይ ፕራይመሪ ድራይቭ ከሚያደርጉት ኢንስቲትዩሽኖች የነሱን ቢሄቨር እንድንከተል ስለሚጋብዘን ወይም ደግሞ እንድንከተል የሚያደርግ ስኪል ስለሚሰጠን የተሻለ ፕሪዲክሽን እናገኝበታለን፣ ይሰጠናል። ወይም ደግሞ ሎንግ ታይም የሆነ
ቢያዝም የምናገኝበት አይነት የስትራቴጂ ኮንሰፕት ነው ማለት ነው። በአጠቃላይ ትሬደሮች ይሄንን አይሲቲ የኮንሰፕት የሚጠቀሙ ትሬደሮች የማርኬቱን ካራክተር መጀመሪያ ማወቅ ያስፈልጋል ማለት ነው። የትኛው ነው ቮላቲሊቲ ስታብል የሚያደርገው የትኛው ነው? ለምሳሌ ክሪፕቶ እና ቦንድ የተለያየ ኦፖዚት የሆነ የማርኬት ቢሄቪየር አላቸው ብለን እናስብ። ስለዚህ ሁለቱ ላይ ሄደን የምንተገብረው የኮንሰፕት አይነት ሲሚላር ሊሆን አይችልም ማለት ነው። ብዙ ጊዜ ክሪፕቶ ትሬድ ለማድረግ ወይም ደግሞ ፕሪዲክት ለማድረግ በጣም ኢት ኢዝ ዲፊካልት ነው ብሎ ሲሉ ይሰማል። አንዳንድ ሰዎች ደግሞ ራሱ አይሲቲ ኮንሰፕትን ይዘው ሲሚላር በሆነ ቢሄቪየር ሁሉም አይነት ማርኬት ላይ ገብቶ ትሬድ ማድረግ ይፈልጋሉ ማለት ነው። ያ ዲፊካልቲውን ከፍ ያደርገዋል። ምክንያቱም የማርኬቶቹ ባህሪ ስለሚለያይ ማለት ነው። የክሪፕቶ በጣም ቮላቲሊቲ ነው፣ የቦንድ ደግሞ ስታቢሊቲው ከፍ ያለ ነው። በእነኚህ ማለት የምንተገብረው የአይሲቲ ተርሞችን ለይተን ካላወቅን በስተቀር ዲፊካልት ሊሆን ስለሚችል መጀመሪያ የማርኬቶቹን ቢሄቪየር ወይም ደግሞ ካራክተራቸውን መረዳት የተሻለ ፕሪዲክሽን እንዲኖረን የሚያደርግ ሂደት ነው ማለት ነው። እንግዲህ በዚህ ሲሪየስ ላይ ያየነው ለማጠቃለል ያክል በመጀመሪያው ከፕላትፎርም ጀምረን ነው እስከ አፕሊኬሽን ኤሪያዎች ድረስ ያየነውና ይህ እንደ መግቢያ እንደ የመንደርደሪያ ሀሳብ ወይም ደግሞ ወደ ዋናው የቴክኒካል አናላይዝ ትምህርት መግቢያ ነውና ቀጥሎ ባሉ ሰፋ በሚሉና ብዛት ባላቸው ቪዲዮዎች ላይ ደግሞ እያንዳንዱን ማርኬት ታይፕ ላይ ይህ ኮንሰፕት በምን አይነት መልኩ ኤክስኪዩት እንደምናደርግ አናላይዝ እንደምናደርግና ማርኬት ቢሄቪየራችንን እንዴት እንደምንረዳና የማርኬት ስትራክቸር ባህሪው ምን እንደሆነ የምናይባቸው ቪዲዮዎች ከዚህ በኋላ አሉን ማለት ነው። እስካሁን አብራችሁን ስለነበራችሁ በጣም አመሰግናለሁ። ሁላችሁንም በያላችሁበት መልካም ጊዜ ይሁንላችሁ። ድጋሜ በሌላ ቪዲዮ እስክንገናኝ ቻው።